ሰላም ሰላም ውድ የተከበራችሁና የተወደዳችሁ የሀያሉ የባርሰሎና ደጋፊዎች እንዲሁም ደግሞ የእግር ኳስ አፍቃሪዎች ቤተሰቦች እንደምን ቆይታችኋል? ዛሬም ደግሞ በአዳዲስ መረጃዎች ተመልሰናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግዎን እንዳትረሱ። እንደሚታወቀው ትናንትና ማታ በኮፓ ዴል ሬይ የሩብ ፍጻሜ ጨዋታ ባርሳ ከአልባሴቴ ጋር ባደረገው ጨዋታ ላይ ባርሳ ጨዋታውን 2-1 አሸንፎ ወደ ግማሽ ፍጻሜ ማለፉን አረጋግጧል ማለት ነው። ስለ ጨዋታው አንዳንድ ነገር ከማለቴ በፊት እንደሚታወቀው ኢትዮጵያ ውስጥ ብዙ የባርሳ ደጋፊዎች እንዳሉ ይታወቃል። ይህንንም ዩቲዩብ ቻናል ወደ ላቀ ደረጃ ለማድረስ ለወዳጅ ዘመዶች ሼር እያደረጋችሁ እንድትተባበሩን በአክብሮት እንጠይቃለን ማለት ነው። ይህም ቪዲዮ ላይ ሀሳባችሁን በኮሜንት እንድትጽፉልን በአክብሮት እጠይቃለሁ ማለት ነው። እንግዲህ እንደሚታወቀው ትናንትና ማታ የባርሳ ተጋጣሚ የነበረው አልባሴቴ በሚወዳደርበት የስፔን በሁለተኛው ዲቪዚዮን ላይ 24 ጨዋታዎች በኋላ 33 ነጥቦችን በመሰብሰብ 12ኛ ደረጃ ላይ ይገኛል። እንደሚታወቀው ባሳለፍነው ሳምንት ውስጥ ሪያል ማድሪድን ከዚህ ከኮፓ ዴል ሬይ ጨዋታ ውጪ ያደረገ ቡድን መሆኑ ይታወቃል ማለት ነው። በዚህም ጨዋታ ላይ ባርሳን ይፈትናል ተብሎ ተጠብቆ የነበረ ጨዋታ ነበር። ነገር ግን ባርሳ ጨዋታውን ሙሉ ተቆጣጥሮ ማሸነፍ ችሏል ማለት ነው። ስለ ጨዋታው አንዳንድ ነገሮች እንመልከት ማለት ነው። በኳስ ቁጥጥር ረገድ ባርሳ 73% የኳስ ቁጥጥር የነበረው ሲሆን በተቃራኒው አልባሴቴ 27 የኳስ ቁጥጥር ማድረግ ችሏል ማለት ነው። በኤክስጂ ባርሳ 2.27 ኤክስጂ ያስመዘገቡ ሲሆን አልባሴቶች 0.67 ኤክስጂ ያስመዝግበዋል ማለት ነው። ሙከራዎችን በማድረግ ባርሳ 17 ሙከራዎችን ያደረገ ሲሆን ከዛ መሃል ኢላማውን የጠበቀው 7ቱ ብቻ ነበር። በአልባሴቴ በኩል ከ7 ሙከራዎችን አድርጎ 3ቱ ኢላማውን የጠበቀ ሙከራ ነበር። ትላልቅ እድሎችን በመፍጠር ረገድ ባርሳ 8 ጎል መሆን የሚችሉ እድሎችን ፈጠረ ሲሆን በተቃራኒው አልባሴቴ 3 እድሎችን ብቻ ነበር መፍጠር የቻሉት። ወደ ጎል መቀየር የሚችሉ ቢግ ቻንስ የነበሩ ነገር ግን የተሳቱት ኳሶች ደግሞ በባርሳ በኩል 6 የነበሩ ሲሆን በአልባሴቴ በኩል ደግሞ 2 ትላልቅ እድሎችን አምክኗል ማለት ነው። በኳስ ቁጥጥሩ ረገድ ብንመለከት ባርሳ 657 የኳስ ቅብብሎች ማድረግ የቻለ ሲሆን በአንጻሩ አልባሴቴ 227 የኳስ ቅብብል ብቻ ማድረግ ችሎ ነበር። ባርሳ ከ657ቱ 603ቱ ትክክለኛ ቅብብሎች የተደረገ ሲሆን በአንጻሩ አልባሴቴ ከ227 የኳስ ቅብብሎች መካከል 154ቱ ብቻ ነበር ማለት ነው በትክክል ለታለመለት ሰው የደረሰው። ይህም በመቶኛ ሲለካ ከ168% ብቻ ነበር። በባርሳ በኩል በመቶኛ 92ቱን በትክክል ማድረግ ችለዋል ማለት ነው። እንግዲህ ቁጥራዊ መረጃዎቹ እንዳሉ ሆኖ በትላንትናው ጨዋታ ላይ ከረጅም ጊዜ ስለ ልቦና ጉዳት የተመለሰው እንደምናስታውሰው በቼልሲው በአውሮፓ ቻምፒየንስ ሊግ ጨዋታ ላይ በቀይ ምክንያት ከሜዳ ከወጣ በኋላ በስነ ልቦና በጣም ተፈትኖ የነበረው ሮናልዶ አራዎ በስነ ልቦና አገግሞ መጀመሪያ ጨዋታውን በቋሚ አሰላለፍ ውስጥ ገብቶ ያደረገው ጨዋታ ነበር። በዚህም ጨዋታ ግብ ማስቆጠር ችሎ ነበር ማለት ነው። ግቡንም ካስቆጠረ በኋላ ወደ አንስፊሊክ በመሄድ ደስታውን መግለጽ ችሎ ነበር ማለት ነው። ከጨዋታ በኋላም ብዙ የቡድን አጋሮች ለእርሱ ድጋፋቸውን እያሳዩት ነበር ማለት ነው። ከዛም መካከል ፔድሪ ኢንስታግራም ገጹ ላይ ቫሞስ ኡራጓይ ብሎ ፖስት አድርጎታል። በተጨማሪም ጆዋን ጋርሲያም ለአራዎ በጣም ደስ ብሎኛል ሲል ሀሳቡን አጋርቷል ማለት ነው። የመጀመሪያውን ጎል ያስገኘው እንግዲህ ጥበበኛው ብላቴና ላሚን ያማል ነበር ማለት ነው። ትላንትና ማታ ግብ በማስቆጠሩን ተከትሎ 39ኛ ግቡን አስቆጥሯል ማለት ነው በ18 እድሜው። ይህም ደግሞ ዲያጎ አርማንዶ ማራዶና ለባርሴሎና ካስቆጠራቸው ግቦች በልጧል ማለት ነው። ዲያጎ አርማንዶ ማራዶና 38 ግቦችን ማስቆጠር የቻለ ሲሆን ትናንት ማታ ራፊና 39ኛ ግቡን ነው ማስቆጠር የቻለው ማለት ነው። እንግዲህ እንደሚታወቀው በጣም ጥሩ ጊዜ እያሳለፈ ይገኛል ማለት ነው። በመጨረሻዎቹ 4 ጨዋታዎች እንኳን ያስመዘገበውን ቁጥራዊ መረጃዎችን ብንመለከት ሪያል ሶሲዳድን በመገጠምበት ባርሳ በተሸነፈበት ጨዋታ ላይ አሲስት ማድረግ ችሎ ነበር። በዛ ጨዋታ 9.2 ሬቲንግ አግኝቷል። በመቀጠል ደግሞ ባርሳ ከሪያል ኦቬይዶ ጋር በተጫወተበት ጨዋታ ላይ ጎል ማስቆጠር ችሏል። በዛም ጨዋታ 8 ሬቲንግ አግኝቷል ማለት ነው። በዩሮፓ ቻምፒየንስ ሊግ ጨዋታ ከኮፔንሃም ጋር በተደረገው ጨዋታ ላይ በዛ ጨዋታ አሲስትም ጎልም አድርጎ 10 ከ10 ሬቲንግ አግኝቷል ማለት ነው። ከኢሊቼ ጋር በተደረገው ጨዋታ አሲስት ማድረግ ችሎ ነበር። በዛም ጨዋታ 9.3 ሬት አግኝቷል። በትላንትናው ጨዋታ ላይ ግብ ማስቆጠር መቻሉን ይታወቃል። በዚህም ጨዋታ 8.3 ሬት አግኝቷል ማለት ነው። በድንቅ አቋሙ ላይ ይገኛል ማለት ነው። ሌላ ሳይደነቅ የማይታለፈው እንግዲህ ፔድሪ ጉዳት ላይ እንዳለ ይታወቃል። መሃል ሜዳውን በአግባቡ የተወጣ ያለው
ከቤድሪ ጋም የላቀ አቋሙን እያሳየ ከነበረው አሁንም ድንቅ አቋሙን እያሳየ የሚገኘው ኔዘርላንዳዊው ጥበበኛ ማስተሪዮ ፍሬንኪ ዲዮንግ በትላንትናው ጨዋታ ድንቅ አቋሙን አሳይቶናል ማለት ነው። በጨዋታውም አሲስት ማድረግ ችሏል ማለት ነው። ይህ ተጫዋች ለባርሰሎና ምን ያክል አስፈላጊ ተጫዋች እንደሆነ ሁላችንም የምናውቀው ነው። ነገር ግን ከቅርብ ጊዜ ወዲህ በላሚን ያማል፣ ራፊኒያ እንዲሁም ፔድሪ ጥላ ስር ሆኖ ብዙ ያልተወራለት ድንቅ ተጫዋቾችን ነው ማለት ነው። እንግዲህ በጨዋታው አጠቃላይ የተሳካ ድሪብል በጨዋታው ያደረጉ ተጫዋቾች 5 የተሳካ ድሪብል ማድረግ የቻለው ላሚን ያማል ሲሆን ሁለተኛ ላይ የሚገኘው የአልባሴቴው ተጫዋች ጃቪ ሞሬኖ 3 የተሳካ ድሪብል አድርጓል ማለት ነው። ጆዋ ካንሴሎም 2 ድሪብል ሞክሮ ሁለቱም የተሳኩ ነበር ማለት ነው። በትላንትናው ጨዋታ ሌላ ድንቅ አቋሙን ያስመለከተን ጄራርድ ማርቲን በመጨረሻ ደቂቃ ላይ አልባሴቶች የመኮሩት ሊገባ የነበረውን ኳስ በድንቅ መከላከል መልሶታል ማለት ነው። በጨዋታው ከታዘብናቸው ነገሮች መካከል ይሄንን ጄራርድ ማርቲን የመለሰውን ኳስ የዕለቱ ዳኛ ጎሉ የገባው መስሎት የደስታ አይነት ስሜት አሳይቶ ከጨዋታው መጠናቀቅ በኋላ መነጋገሪያ ሆነዋል ማለት ነው። ውድ ተከታታዮቻችን እናንተስ ከጨዋታው ምን ታዘባችሁ? በባርሳ በኩል ምን ቢሻሻል ብላችሁ ትጠብቃላችሁ? ቀጣይ ተጋጣሚያችንስ ማን እንዲሆን ትመርጣላችሁ? ከአላቬስ እና ሪያል ሶሴዳድ ማለት ነው። ሀሳባችሁን በኮሜንት ልታሳውቁን ትችላላችሁ።